እስኪ አጠገብ ያለው ሰው እግዚአብሔር እዚህ ያለ በለው። ዛሬ አንዳንድ ሰው ህግ እያለ ህግን አስተኝቶ ይገባል። ገደብ እያለ ገደብ አስተኝቶ ይገባል። ማን ነው ጮሆ አሜን ያለ? እቺ እህት ባለፈው ስትመሰከር በጣም ልቤ ላይ ስለቀረ ከገጠራ ህፃን ልጅ ተሸክማ ህፃኗስ እዛ ነች ያለችው። ህፃን ልጅ ተሸክማ ፕሮፌት ጋር ሂጄ እመጣለሁ ብላ መጣዋለች። ፕሮፌት ጋር ሂጄ እመጣለሁ ብላ መጣዋለች። ሲመጣ ከይሰው ውስጥ ምንም አይነት ብር የለም አለች። በባዶ እግሬ መጣው። ትራንስፖርት አጥታ ነው ለካ ከገጠራ እዚህ ቸርች ድረስ በባዶ እግሬ፣ ያም ደግሞ በጠራራ ፀሐይ ልጅ ተሸክማ የምትመጣው። ከዛ እዚህ ቤት ገባችና እግዚአብሔር እንዲህ አለ፣ የአሮን ብትር ይውጣል የሚል ቃል አሜን ብላ ይዛ ሄደች። በሄደችበት እግዚአብሔር ምን ያደርጋል መሰላችሁ? ረጅም ጊዜ የቆየ ስልክ ይደወላል። በአይኗ አይታ የማታውቀው ወንድሟ ስልክ ይደውላል። በአካሏም አታውቀው፣ በአይኗም አይታ አታውቀው። ወንድም ይደውላልና እንዲህ ይላል፣ የት ነሽ? እዚህ ቦታ ነኝ፣ ላይስ ፈልግሻለሁ፣ ላንቺ የሚሆን ውርስ አለ ብሎ ማለት። እሺ እስካሁን እግዚአብሔር ይመስገን ሳለ እግዚአብሔር አለው ኖራለሁ። እሺ አልሰራም አልልም። በቃ ጌታን ከተቀበልኩ ቀን ጀምሮ እኔ ሰርችም አላውቅም። እርጉዝ ነበርኩ። ብዙ ስቃይ አሳልፌ ከዚህ ደርሻለሁ። አልሰራም። እንደኔ ራሱ የሚሰራ ሰው አይኖርም። በርግጥ እውነት ለመናገር በጣም በቃ እኔ እንጃ አላውቅም እንዴት ብዬ እግዚአብሔርን ራሱ እንደማመሰግነው አላውቅም። እና እስከዚህ ያለውኝ እስካሁን እግዚአብሔር ይመስገን። እኔ አባቴ መሞቱንም አላውቅም፣ አልሰማሁም ነበር። አባትሽ ሞቷል እና ያንቺን ስም ስላስገባ ነይና ትወርሻለሽ አሉኝ። አውጥቶት ሊጠቀመው ነበር። ሌላ ሰው ደግሞ የሷን ወስዶ ሊጠቀም። እግዚአብሔር ደግሞ የአሮን ብትር ምን ያደርጋል? ይውጣል እንጂ አይዋጥም። የጠንቋዮችን ብትር የናንተ ብትር ትውጣለች። የናንተን በረከት የአታላዮችን በረከት ይውጣል። ከዛ መጣች። ይሄን ቃል ሰምታ ስትሄድ ወንድምሽ ምን ሆነ? ደወለ። ወንድሜ ደወለ ማታና በቃ እኔ ነገ አገኝሻለሁኝ እመጣለሁ። የት ነሽ ሲለኝ ነገ አገኝሻለሁ። አዎ ሲለኝ እኔ አላውቀውም፣ መልኩንም ስም አያውቀኝም። እሱን በጭራሽ አታውቂው። በቴሌግራም ፎቶ ላኪልኝ አለኝ። እኔ አታውቀኝም፣ በቃ አሁን ተቀየረ። ወንድም እኮ ነው። ከዚህ ሌላ ታምራ ምን ትፈልጋለህ? ድንገት ይደወልልሃል። አሜን። አራ እጅን ብድግ አድርገው። ድንገት የጉብኝት ስልክ ይደወላል። ድንገት የታምራ ስልክ ይደወላል። ድንገት የድንቅ ስልክ ይደወላል። ድንገት ግራ የሚያጋባ የበረከት ስልክ ይደወላል። እሱንም ፎቶንም አታውቂም? አላውቀውም፣ እሱም አያውቀኝም። በቴሌግራም ላኪ ያለሽ? አዎ ላኪ ሲለኝ እኔ አሁን ስልክ የሚጠቀም የለም ብቻ ዝም ብለና ስለው ካራ ደርሻለሁ አለኝ። ጠዋት ካራ ሲደርስ እንዴ ብዬ እኔ ምንም አለባበስኩ። ይሄ ማክሰኞ ነው መሰለኝ። ማክሰኞ ሰማሁ። ማክሰኞ ማታውን ነው። ማክሰኞ ማታ? አዎ ማክሰኞ ቃል ሰምታ ማክሰኞ ማታ ካራ ደርሻለሁ ስለኝ ደንግጬ ቤቱን ራሱ አልዘጋሁትም። ከፍቼው እየሮጥኩ ወረድኩ። እንደዚህ አይነት መኪና አለ ቶሎ በይ ነይ ያለኝ። መኪናውን ይዞ ዋው ቤት ቀጥታ መጣ። በቃ እሺ ቀጥታ ሲመጣ እኔ ደንግጫለሁኝ። ዝም ብዬ ገባሁ። ካሳንቺ ይዞኝ ሄደ። ዝም ብለሽ መኪና ውስጥ ገባሽ? አዎ ገባሁ። ምን አባቱ። በዓለም ዙሪያ ሆናችሁ ይሄን መልእክት የምትሰሙት የናንተ የምስክርነት ቀን ዛሬያቸው ነው። የናንተ የድል ቀናችሁ ዛሬ ነው። በዚህ ህዝብ ሆኜ አውጃችኋለሁ። ተጨንቃችሁ ያላችሁ፣ ታማችሁ ያላችሁ፣ አጥቃጫ ጠፍታችሁ ያላችሁ በናይሮቢ ላይ፣ በኢትዮጵያ ላይ፣ በጀርመን ላይ፣ በካናዳ ላይ፣ በአውስትራሊያ ላይ፣ በአሜሪካ ላይ፣ በሁሉም አጥቃጫ ላይ ቀን የጨለመባችሁ እግዚአብሔር ድንገት የናንተን በር ይከፍታል። እግዚአብሔር ድንገት የናንተን በር ይከፍታል። እግዚአብሔር ድንገት የናንተን በር ይከፍታል። እናት ያጣችሁ፣ ወዳጅ ያጣችሁ፣ በር ዘግታችሁ ብቻ የምታለቅሱ መልእክት አለኝ። በጌታ በኢየሱስም በሩ ይከፈታል። ሄሎ በሩ አውቆ ይከፈታል። በሩ አውቆ ይከፈታል። ድንገት አንድ ሰው ሰርፕራይዝ ይደረጋል። አንድ ብር ሳይኖርሽ ካሳንቺስ ሄድሽ? አዎ ምንም አልነበረኝም። እኔ አንድ ብርም አልነበረኝ። ቁርስ ሽሮ በላውን የሚጋብዘኝም አልመሰለኝም። ከዛ ከሱ ጋር ካሳንቺስ ሄድሽ? ካሳንቺስ ሄድኩኝ። ውልና ማስረጃም 640 ብር ለአንድ ሰው ነበር የሚጻፈው። እሱ ብርም አልነበረኝም። በቃ እንዳረጋችሁ ታርጉት ነው ብያቸው የነበረ። እሺ ከዛም ላኪልኝ ሲሉኝ እሺ እኔ ብር የለኝም ስላቸው እሱንም አስፈጸመልኝ። እሱን ላከልኝ። አሁንም ልኳል። እዛም 1000 ብር ነው ማስቀጠሪያው። ምን ብርም የለኝም ሳለ እግዚአብሔር ነው እስካሁን የሚረዳኝም። እሱም ተደረገልኝ። ለኔም ጋብዞ ቶሎ በሉ አሁን ፍጠኑና ያላችሁትን ብር ከጃችሁ ላይ ያለውን ብር ለሷ ላኩላት አሁን ያስፈልጋታል አለኝ። ወዲያው 8000 ብር ገባ። በዛው አዎ
እዛው ጉዳይ ማስፈጸሚያ እኮ። አዎ የነሱ ወዲያው ተያያዘ፣ የኔ ወዲያው ነው የተለቀቀ። ያንቺ ተለቀቀ። የኔ ሲለቀቅ የነሱ ተዘጋባቸው። አረ የሷን ተለቆ የኔ ተለቀቀ፣ የነሱ ተያዘባችሁ። ማን ነው ጮሆ አሜን ያለ? ረጅም ጊዜ የቆየ ትንቢት ዛሬ እጅ ገባ። ረጅም ጊዜ የቆየ ፋይናንስ እጅ ገባ። ረጅም ጊዜ የቆየ ታሪክ እጅ አንሳ። እጅ ስጠኝ፣ እጅ ስጠኝ፣ እጅ ስጠኝ። በሰው የተከለከላችሁ እጅ ስጡኝ። ታምራት ለማየት የምትፈልጉ እጅ ስጡኝ። እግዚአብሔር እንዲህ ብሎኛል። ለረጅም ጊዜ የቆየ ትንቢት እጅ ገባ። ለረጅም ጊዜ የቆየ ደስታ እጅ ገባ። ለረጅም ጊዜ የቆየ ታምራት እጅ ገባ። ለረጅም ጊዜ የቆየ ኃይል እጅ ገባ። መከናወን በእጅ ገባ። ልፋት ይቀራል፣ ደስታ በእጅ ይገባል። አሜን የሚል ሰው ጮህ አሜን። እልልታ ጭብጨባ ለጌታ ይሆን።